ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች በዚህ ቻናል ላይ ዓለማችን ላይ የሚከሰቱ እንዲሁም ተከስተው ያለፉ አስገራሚና ወቅታዊ ጉዳዮች ወደ እናንተ እንደማደርስ ይታወቃል። ታዲያ በዛሬው ቪዲዮ ላይ የምንኖርባት ዓለም ካፈራቻቸው የሰው ልጅ የጭካኔ ጥግ አሳይተው ያለፉ እንዲሁም አስገራሚና እንዲህም አለ ያሰኙ ሶስት ሰዎችን እናያለን። ዓለማችን እንግዲህ በጎውንም መጥፎውንም ይዛለች። ጥሩ ሰርቶ ማለፍ አግባብነት ያለው ሲሆን በዛውም ልክ የሰው ልጅ ስብዕና ጋር የሚጻረር ተግባርን መፈጸም በሌላኛው ጎን ይገኛል። ለዛሬ ሶስቱን መርጬ ወደ እናንተ ማድረስ ይሆናል። አብራችሁን ቆዩ። አንደኛ ሃሮልድ ሺፕማን ወይም ገዳዩ ዶክተር። ይህ ሰው የብሪታንያ አጠቃላይ ሐኪም የነበረ ሲሆን በታሪክ ውስጥ ከታዩት እጅግ በጣም ብዙ ሰዎችን ከገደሉ ተርታ ይጠቀሳል። እንደ ሕክምና ባለሙያ በታካሚዎቹ ዘንድ የነበረውን እምነት በመጠቀም ወንጀሉን ይፈጽም ነበር ተብሏል። ሺፕማን በጥር 2000 ዓ.ም በ15 ሴቶች ግድያና አንድ የሐሰት ሰነድ ወንጀል ተከሶ ተፈረደበት። የ15 ዓመት እስራትም ተበየነበት። ሁሉንም ሺፕማን የሞት ምስክር ወረቀት የሰጣቸውን ህልፈቶች የሚመረምረው ኦፊሴላዊ ምርመራ በ1975 እና 1998 ዓ.ም መካከል ቢያንስ 215 ታካሚዎችን በህገወጥ መንገድ እንደገደለ አሳውቋል። አብዛኞቹ የተረጋገጡት ተጎጂዎቹ አረጋውያንና ሴቶችም ነበሩ። በተረጋገጡት 215 ሰዎች 171 ሴቶችና 44 ወንዶች መሆናቸው ታውቋል። በጣም አስገራሚ የሚያደርገውም የሺፕማን ወንጀሎች ከ20 ዓመታት በላይ ሳይታወቁ ቆይተዋል። በመጨረሻም በ1998 ዓ.ም የ81 ዓመቷን የሃይድ ከተማ የቀድሞ ከንቲባ ካትሊን ግራንዲን ከገደለ በኋላ ነበር ጥርጣሬ ያጫረው። በተደረገው የሬሳ ምርመራም ለመግደል ከሚጠቀምባቸው ዘዴዎች መካከል የዳያሞርፊን ዱካዎች እንዲገኝ ምክንያት ሆኗል።